የቤት ሰራተኞችን ክፉ ሊያደርጉ የሚችሉ 5 የአሰሪዎች ክፉ መጥፎ ባህሪያት። የመጀመሪያው ንቀት፣ እንደ ሰው አለመቁጠር፣ እንዳልተማሩ ወይም ደግሞ ስለ ቃሉ ይቅርታ መሃይም አድርጎ መቁጠር፣ ማሰብ፣ ምንም አይነት ኖሌጅ እንደሌላቸው፣ ባዶ እንደሆኑ፣ እንደማያስቡ፣ ኢቭን ሰው እንዳልሆኑ አድርጎ ማሰብ፣ ኮንሲደር ማድረግ። እነዚህ በጣም 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 መጥፎ ስሜት ሊቀሰቅስ የሚችል ኢጓቸውን ሊነካ የሚችል መጥፎ የሆነ የዲስሬስፔክት ማንጸባረቂያ ነው። ከዚሁ ሳንወጣ ቦሲ የሆነ ቮይስ ማሰማት። ለምሳሌ አንቺ ወደዚህ ላይክ ይሄ በጣም የሚያስጠላ የሆነ ቮይስ አለ አይደለ? ይሁን አለቃ አክት ማድረግ፣ እንደ ሰው እንኳን ትሪት አለ ማድረግ። ምንም ሳያጠፉ እኮ ነው፣ ምንም ጥፋት ሳይሰሩ በቃ አይ በስነ ስርዓት ካወራኋትማ ትንቀኛለች፣ ታዋረደኛለች። ስለዚህ ምንድን ሰራተኛንማ ማንጓጠጥ ነው፣ ማዋረድ ነው፣ መጮኑ እንጂ ቀስ ብሎ ማውራት ያስፈል። ፍሬንድሊ መሆን አይቻልም ይባልና ምን ይሆናል? አግሬሲቭ መሆን፣ ኃይለኛ መሆን፣ እንደ ሰው አለመቁጠር፣ ማንቋሸሽ፣ ማዋረድ፣ መናቅ፣ ማጣጣል፣ ኢጓቸውን፣ ሳይኮሎጂያቸውን፣ ሞራላቸውን መንካት፣ ስብዕናቸውን የሚያቆሽሽ ንግግር መናገር፣ ለሰው የሚገባን ዋጋ አለመስጠት። ቢኮዝ ባንቺ ጣሪያ ስር ስላሉ ቤታችሁ ተጠልለው እየሰሩ ስላሉ ሰው አይደሉም ማለት አይደለም። የሰው ልጆች ናቸው። የራሳቸው ቤተሰብ ያላቸው፣ የራሳቸው ህይወት ያላቸው፣ የራሳቸው ፊውቸር ያላቸው፣ ህይወታቸውን ለመለወጥ ዝቅ ብለው ራሳቸውን አዋርደው የሚሰሩ ጀግኖች ናቸው። ሊከበሩ የሚገባቸው፣ የሰው ፊት እየገረፋቸው ማለት ነው። እነዚህን አጋዦች መነቅ፣ ማዋረድ፣ ማንቋሸሽ፣ እንደ ሰው አለመቁጠር፣ በቃ ዝም ብሎ እንደሆነ ነገር እንትን ማለት ላይ ይሄ ነው አውሬ የሚያደርጋቸው፣ ይሄ ነው መጥፎ እያደረጋቸው ያለው፣ ይሄ ነው ክፉ ባህሪ በውስጣቸው ካውንተር አታክ እንዲሰማቸውና አታክ እንዲያደርጉ በማይገባ ነገር በቀል እንዲበቀሉ እያደረገ ያለው ሰው ናቸው። የመጀመሪያው ነገር ሰው ሁሉ እንደ ሰብአዊነቱ ሊከበርና ዋጋ ሊሰጠው ይገባል። ሁለተኛው በጣም የማልወደው እግዚአብሔርም የማይወደው ኃጢአት ምግብ መደበቅ ወይም ለይቶ መስጠት። ለምሳሌ ድግስ ተደግሶ ሊሆን ይችላል። ቆንጆ ኮምቦ ተዘጋጅቶ የተለያየ አይነት ምግቦች ተዘጋጅተው ተትረፍርፏል እኮ ቤቱ። ከዛ ውስጥ ትርፍራፊውን መርጦ መስጠት፣ ሽሮውን መርጦ መስጠት፣ የተበላሸውን ያደረውን አይደለ እንዴ 2 3 ቀን 4 ቀን ቆይቶ ሊበላሽ የደረሰውን ምግብ መስጠት፣ ፍሬሹን ማይስጣትም። ከዛስ ይሄ ፍሬሽ የተባለው ደግሞ አድሮ ይበላሻል። ስጋ ይደፋል፣ ወጥ ይደፋል፣ ይበላሻል። እዛ ጋር ግን ማይሰጣት ያማራት የማትበላ ሰራተኛ ወይም አጋዥ አለች። ግፈኞች ናችሁ። ጥብስ ሰርታችሁ ሽሮ የምታበሉ፣ ዶሮ ሰርታችሁ መረቋን ብቻ እሱም ደግሞ ከናንተ የተረፈችውን የምትሰጡ ግፈኞች። ታዲያ እንዴት ነው የኃጢአታችሁን የዘራችሁትን የማታጭዱት? ግፈኞች ናችሁ። ሁሉንም ማለት አይቻልም። በጣም የሚገርሙ ስብዕና ያላቸው የቤት አጋዦቻቸውን ተንከባክበው እንደ ልጃቸው የሚያኖሩ ሰዎች ደግሞ አሉ። ይህንን እየተናገርኩ ያለሁት እንደዚህ አይነት ድርጊት ለሚፈጽሙ ሰዎች ነው፣ ትክክል ስላልሆነ። እንዴት ሰው ጥብስ ሰርቶ ሽሮ ይሰጣል እንዴ? ግፍ እኮ ነው። ይሸታል እኮ፣ ሽታው እኮ ሁሉ እኮ ያጨዋል። አንድ ቤት ውስጥ እየኖራችሁ ጥብስ ተሰርቶ፣ ስጋ ተሰርቶ፣ ቆንጆ ምግብ ተዘጋጅቶ፣ ያውም እኮ ፍሬሽ ሽሮ እንኳን ቢሆን ጥሩ ያደረ ሽሮ። ኧረ ተው፣ እግዚአብሔርን እንፍራ። ኧረ ተው። ሶስተኛው ያለ እረፍት ማሰራት፣ ሬስትለስ የሆነ ስራ ከጠዋት እስከ ማታ፣ እንደውም ከጠዋት እስከ ማታ ከሌሊት እስከ ምሽት ማሰራት። ሬስትለስ ማሽን ራሱ ነው የሚመስሉን አንዳንዴ። ማሽን ራሱ እኮ ይደክማል። ባይዘወይ ሜንቴናንስ ያስፈልገዋል፣ ሰርቪስ ያስፈልገዋል አይደል እንዴ? በቃ ያለ እረፍት የቀን ስራቸውን ሰርተው ቁርስ አብስለው ምሳ አዘጋጅተው ማዘጋጀት ያለባቸውን ነገር ልብሱን አጣጥበው ምናምን በቃ ቶሎ ጨራርሰው ቁጭ ሲሉ ሲቀመጡ ሪሞት አንስተው ቴሌቪዥን ሲያዩ ላይክ የሆነ የሻገተ ነገር ትዝ ይለንና በቃ እንትን እንደዚህ አስተካኪ ምናምን ላይክ ሲቀመጡ ያመናል። ፈጥነው እኮ የሰሩት ለማረፍ ነው። እያላዘኑ መስራት እኮ ይችላሉ። በአንድ ሰዓት ውስጥ የሚሰራን ስራ ሙሉ ቀን እንዲወስድ አድርገው መስራት ይችላሉ። ቶሎ ሰርቼ ልረፍ፣ ረፍት ላርግ፣ ፐርሰናል ነገሬ ላይ ፎከስ ላርግ። አንዳንዶቹ መማር የሚፈልጉ ሊኖሩ ይችላሉ። እንዳይማሩ ክፉ መሆን፣ አግሬሲቭ መሆን ስባድ ልክ አይደለም። ያለ አቅም ማለት ከሚገባው በላይ ማሰራት፣ ከሚገባው በላይ መጠግረር፣ ምንም አይነት ረፍት እንዲኖራቸው አለመፈለግ። አራተኛው ደሞዝ ማዘግየት። አንዳንዱማ በፍርድ ቤቱ ተካሶ ነው ደሞዝ የሚሰጠው። ማለት አንዳንዶቹ አጋጮች ደሞዛቸውን ራሱ ተካሰው ነው የሚያገኙት። ደሞዝ ማዘግየት፣ የ6 ወር፣ የ7 ወር፣ የ1 ዓመት በፈቃደኝነት የሆነውን አይደለም እያልኩ ያለሁት፣ እየፈለጉ ተቸግሬያለሁ እያሉ ደሞዛቸውን አለመስጠት።
ደሞዝ ማዘግየት፣ ይሄ አግሬሲቭ ያደርጋቸዋል። ውስጣቸው ያለን ነገር በመጥፎ እንዲቀየር ያደርገዋል። እነሱ ብቻ አይደሉም፣ ማናችንም ብንሆን እንደዛ ምን ሆነው ስለሆነ ማለት ነው። አምስተኛ ወሩን ሙሉ ሰርተው አንድ ቀን እሱንም ግማሽ ቀን ሊሆን ይችላል ቤተሰብ ለመጠየቅ ፈቃድ ስጡኝ ወይም ደግሞ የዓመት እረፍት፣ ዓመቱን ሙሉ እኮ ተጠግረዋል፣ ሰርተዋል፣ በጣም ደስተኛ ሆነው ነው ሲያገለግሉ የነበሩት። ነገር ግን በዓመት አንድ ቀን ቤተሰብ ወይ ደግሞ 3 ቀን ወይ ሳምንትም ሊሆን ይችላል ቤተሰብ ጠይቄ ክፍለ ሀገር ሄጄ ልምጣ፣ እናቴና አባቴ ናፈቁኝ፣ እንደዚህ ለቅሶ መጣብኝ ሲሉ በዛው ቅሪ እንዳትመጪ። ለቅሶ ሰው ሞቶባቸው እናቴን አጣው ወንድሜን አጣው እያሉ በዛው ቅሪ። ምን አይነት ጭንቅላት ነው ያለን ግን? ምን አይነት አስተሳሰብ ነው ያለን? ራሳችንን መርምር። ጤነኝነት ስላልሆነ ይሄ የሰብአዊ ፍጡር መገለጫ ስላልሆነ፣ ስለዚህ ሪዝነብል ለሆኑ ፈቃዶች ፈቃድ ልንሰጣቸው ይገባል። አሳማኝና ትክክለኛ ለሆነ ሪዝነብል ለሆነ ፈቃድ ልንሰጣቸው ይገባል ማለት ነው። ምክንያታቸውን ማወቅና ጊዜ መስጠት ያስፈልጋል። እንግዲህ ዛሬ ከቤት ሰራተኞች ወይም ደግሞ አጋዦች አንጻር ያለውን እነሱን ሊያስቆጣ የሚችል የአሰሪዎች ባህሪን ነው ይዤ የመጣሁት። በቀጣይ ደግሞ አሰሪዎችን ሊያስቆጣ የሚችል የቤት ሰራተኞች ወይም አጋዦች ባህሪ ምንድን ነው የሚለውን ይዤ እመጣለሁ። እስከዛው ሰላም ቆዩ።